እኛ ላበላብ ሆነን ስንለፋ ሌሎች ያለምንም ድካም በቀላሉ ሲሳካላቸው ስናይ ፈጣሪ ረስቶኛል ወይም እድል የለኝም ብለን ተስፋ እንቆርጣለን። ግን እውነት ስኬት እድል ነው ወይስ ስራ? ለምንድን ነው ብዙዎቻችን አቅም እያለን ቶሎ ተስፋ የምንቆርጠው? ሰላም የዛሬ ቤተሰቦች፣ ትላንት አልፏል፣ ነገ ገና ነው። ያለን ብቸኛው ስጦታ ዛሬ ነው። በዚህ ጉዞ ላይ ማንም ተስፋ ቆርጦ እንዲቀር አልፈልግም። አብረን ተምረን አብረን የምናድግበት ቤት ነው። ውድ የዛሬ ቻናል ወዳጆቼ፣ የዚህ ቤተሰብ አባል ለመሆን አሁኑኑ ሰብስክራይብ እንድታደርጉ ከልብ እጠይቃችኋለሁ። የእናንተ አንድ ሰብስክራይብ ለኔ ትልቅ ስጦታ ነው። እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ በታላቅ ፍቅር እጠይቃችኋለሁ። ምክንያቱም መጨረሻ ላይ ህይወታችሁን ሙሉ በሙሉ ሊቀይር የሚችል ተስፋ የመቁረጥ ስሜታችሁን ወደ ትልቅ ኃይል የሚቀይር አንድ አስገራሚ ሚስጥርና ልዩ ስጦታ አዘጋጅቼላችኋለሁ። ስለዚህ አብራችሁን ቆዩ። እስቲ መጀመሪያ ነገሩን ግልጽ ለማድረግ አንድ አጭር ግን ደግሞ ሁላችንንም ሊወክል የሚችል ታሪክ ላጫውታችሁ። በምናባችሁ ሁለት ጓደኛሞችን አስቡ። አንደኛው ሌሊት ተነስቶ የሚሰራ እያንዳንዱን ሳንቲም ቆጥቦ የሚያስቀምጥ ነገር ግን ብዙ ፈተናዎች የሚበዙበት ሰው ነው። ሁለተኛው ደግሞ ብዙም የማይጨነቅ ነገር ግን በአጋጣሚዎች ነገሮች የሚሰምሩለት ሰው ነው። የመጀመሪያው ሰው የሁለተኛውን ህይወት ሲያይ ውስጡ ይቃጠላል። እኔ ምን ጎሎኝ ነው? ለምንድነው እሱ በእድል ብቻ እዚህ የደረሰው? እኔ ግን እየሰራው ምንም ያላገኘሁት እያለ ማማረር ጀመረ። ይህ ማማረር ደግሞ ቀስ በቀስ ወደ ድካሙ ደግሞ ወደ ተስፋ መቁረጥ ያመራል። በመጨረሻም ያ ጠንካራ ሰው ስራውን ትቶ እድል እስክትመጣ መጠበቅ ይጀምራል። በማህበረሰባችን ውስጥ የከሌ እድል በሰጠኝ የሚል የተለመደ አባባል አለ። እድልን እንደ አንድ ከሰማይ በድንገት እንደምትወርድ ዝናብ ነው የምናስባት። ነገር ግን እውነታው ከዚህ ፈጽሞ የራቀ ነው። እድል ማለት በአጋጣሚ የሚመጣ ሎተሪ አይደለም። ታላላቅ ጠቢባን እድልን ሲተረጉሙ እድል ማለት ቅድመ ዝግጅት ከተገቢው ጊዜ ወይም አጋጣሚ ጋር ሲገናኝ የሚፈጠር ውጤት ነው ይሉታል። ያ ማለት እኛ ሳንሰራ፣ ራሳችንን ሳናዘጋጅ፣ ዕውቀታችንን ሳናሰፋ ዝም ብለን ብንቀመጥና ያ ትልቅ የምንመኘው አጋጣሚ ከፊታችን ቢመጣ ምንም ልናደርገው አንችልም። ስራ ደግሞ የሰውነት ላብ ማፍሰስ ብቻ አይደለም። ስራ ማለት ዛሬ ላይ ሆነን የነገን ህልም በእቅድ በብልሃትና በማይቋረጥ ትጋት መገንባት ማለት ነው። ታዲያ ለምንድን ነው ብዙዎቻችን ተስፋ የምንቆርጠው? ስራችንን አቁመን ለምንድን ነው ለእድል እጅ የምንሰጠው? ዋናውና ትልቁ ምክንያት የሌሎቹን ህይወት ከራሳችን ጋር ማወዳደራችን ነው። በተለይ በዚህ በሶሻል ሚዲያ ዘመን ሁሉም ሰው ያማረውን የተሳካለትንና ደስተኛ የሆነበትን ቅጽበት ብቻ ነው ፖስት የሚያደርገው። ማንም ሰው ስቅስቅ ብሎ ሲያለቅስ፣ ሲከስር ወይም ከባዶ ሲጀምር አያሳያችሁም። እኛ ግን የእነሱን የድል ቀን ፎቶ እያየን ከራሳችን የትግል ምዕራፍ ጋር እናስተያየዋለን። እነሱ እኮ እድለኞች ናቸው፣ ተሳክቶላቸዋል እንላለን። ነገር ግን ከዛ ፎቶ ጀርባ ያለውን የዓመታት ልፋት፣ ያፈሰሱትን እንባና ያጡትን እንቅልፍ አናውቅም። በዚህ የተሳሳተ ንጽጽር ምክንያት የራሳችንን ስራ ዋጋ ቢስ እንደሆነ ይሰማናል፣ ተስፋም እንቆርጣለን። ሌላኛው ምክንያት ደግሞ ፈጣን ውጤት መፈለጋችን ነው። አሁን ባለንበት ዘመን ሁሉም ነገር ፈጣን ነው። ፈጣን ምግብ፣ ፈጣን ኢንተርኔት። ስለዚህ ስኬትም እንደዛው በአንድ ጀንበር የሚመጣ ይመስለናል። አንድ ስራ ጀምረን በወሩ ውጤት ካላየን አይ ይሄ ነገር የኔ እድል አይደለም ብለን ተስፋ እንቆርጣለን። ነገር ግን አንድ አርሶ አደር ዘርዘርቶ ማታውን እህል አጭዳለሁ ብሎ አይጠብቅም። ይኮተኩተዋል፣ ውሃ ያጠጣዋል፣ አረሙን ያርማል፣ ለወራት ይታገሳል። እኛ ግን በህይወታችን ውስጥ ይህንን የትዕግስት ጊዜ መስጠት ስለሚያቅተን ስራውን ትተን በእድል እጦት እያመካኝን ተስፋ እንቆርጣለን። እንግዲህ ውድ የዛሬ ወዳጆቼ፣ ይህንን ሁሉ ካየን ከዚህ የተስፋ መቁረጥና እድልን ከመጠበቅ የጨለማ ዙሪት ውስጥ እንዴት ነው መውጣት የምንችለው? እውነት ነው መውደቅ ያማል። በተደጋጋሚ መሞከርና አለመሳካት ልብን ያደክማል። ነገር ግን እኛ እዚህ ቻናል ላይ የተሰባሰብነው ስለ ችግሩ ብቻ አውርተን ልንበተን አይደለም፣ መፍትሄውን ፈልገን ህይወታችንን ዛሬ ላይ ልንቀይር ነው። ስለዚህ አሁን ከዚህ ስሜት ለመውጣትና ህልማችሁን ለማድረግ በዕለት ተዕለት ህይወታችሁ ውስጥ ልታደርጓቸው የሚገቡ እጅግ ወሳኝ ተግባራት አሉ። ከሁሉም በፊት ልናደርገው የሚገባን ትልቁ ተግባር በውስጣችን ያለውን የስኬት ትርጉምና የእድልን አስተሳሰብ ሙሉ በሙሉ መቀየር ነው። እድልን እንደ ታምር መጠበቃችንን ዛሬውኑ ማቆም አለብን።
ከዛሬ ጀምሮ እድል የለኝም የሚለው ቃል ከመዝገበ ቃላታችሁ ሰርዙት። በምትኩ እያንዳንዱን ቀን እንደ አዲስ እድል ማየት ጀምሩ። ጠዋት እንቅልፋችሁ ስትነቁ መተንፈስ መቻላችሁ ራሱ ትልቅ እድል መሆኑን አምናችሁ ተቀበሉ። ከዚያም ያንን ቀን እንዴት በስራ እንደምታሳልፉ ታቅዱ። ትልቁን ህልማችሁን በአንድ ጊዜ ለማሳካት ከመሞከር ይልቅ በየቀኑ ትንሽ ትንሽ እርምጃዎችን መውሰድ ጀምሩ። አንድ ዛፍ በአንድ ቀን እንደማያድግ ሁሉ የእናንተም ስኬት የየዕለቱ ትንሽ ትንሽ ጥረቶች ድምር ውጤት መሆኑን አምናችሁ በስራችሁ ላይ ብቻ ትኩረት አድርጉ። ይህንን የውስጥ ሰላምና ትኩረት ከገነባን በኋላ ቀጣዩ ልናደርገው የሚገባን እጅግ በጣም ወሳኝ እርምጃ ራሳችንን ከሌሎች ጋር መወዳደርን ማቆም ነው። እባካችሁ የራሳችሁን አንደኛ ምዕራፍ ከሌላኛው ሰው 20ኛ ምዕራፍ ጋር አታወዳድሩ። የእያንዳንዳችን የህይወት ሰዓት የተለያየ ነው። አንዱ በ20 ዓመቱ ይሳካለታል፣ ሌላኛው በ50 ዓመቱ ትልቁን ታሪክ ይጽፋል። ስለዚህ ከዛሬ ጀምሮ በሶሻል ሚዲያ ላይ የምታዩትን የተንቆጠቆጠ ህይወት እያያችሁ ራሳችሁን መቅጣት አቁሙ። የእናንተ ውድድር ከሌላ ሰው ጋር አይደለም። የእናንተ ውድድር ከትላንትናው ማንነታችሁ ጋር ብቻ ነው። ዛሬ ላይ ሆናችሁ ከትላንትናው የተሻለ ሰው ለመሆን ስሩ። የራሳችሁን መንገድ በእምነት ተጓዙ። ምክንያቱም የእናንተ ታሪክ ልዩና የራሱ የሆነ ውበት ያለው ነው። ከዚህ በተጨማሪ ውድቀትን የምንመለከትበትን መነጽር መቀየር አለብን። ተስፋ የምንቆርጠው ውድቀትን እንደ መጨረሻ ስለምናየው ነው። ነገር ግን ከዛሬ ጀምሮ ውድቀትን እንደ ትልቅ ትምህርት ቤት ማየት ልመዱ። አንድ ነገር ሞክራችሁ ካልተሳካላችሁ እድል የለኝም ከማለት ይልቅ ከዚህ ምን ተማርኩ፣ በሚቀጥለው እንዴት በተሻለ መንገድ ላደርገው እችላለሁ ብላችሁ ራሳችሁን ጠይቁ። ታላላቅ የዓለማችን ፈጣሪዎችና ስኬታማ ሰዎች ስኬት ላይ ከመድረሳቸው በፊት በሺዎች ለሚቆጠሩ ጊዜያት ወድቀዋል። ልዩነታቸው ግን ሲወርቁ ተስፋ ለመቁረጣቸውና በድጋሚ መነሳታቸው ነው። ስለዚህ ውድቀትን አትፍሩት፣ ተቀበሉት፣ ተማሩበት እና ከበፊቱ በበለጠ ጥንካሬ ወደ ስራችሁ ተመለሱ። በመጨረሻም ራሳችሁን በጥሩ ሰዎች፣ በተስፋና በአዎንታዊ ሀሳቦች ክበቡት። ተስፋ አስቆራጭ ከሆኑ ሁሌም ስለ እድል እጦት ከሚያወሩና አቅማችሁን ከሚያንኳስሱ ሰዎች ራቁ። በምትኩ እንደዚህ የዛሬ ቻናል ቤተሰቦች አይነት አብረው የሚያድጉ የሚደጋገፉና አዎንታዊ ጉልበት ያላቸውን ሰዎች ቅረቡ። የሰው ልጅ የቅርብ 5 ጓደኞቹ አማካይ ውጤት ነው ይባላል። ስለዚህ አእምሯችሁን በጎ ነገር በመመገብ መንፈሳችሁን አድሱ። ስራችሁን በታማኝነት በጥራትና በፍቅር ስሩ። ጊዜው ሲደርስ ያ እናንተ ያላቆማችሁት ስራ ትልቅ እድል ሆኖ በራችሁን ማንኳኳቱ አይቀርም። አሁን ደግሞ በቪዲዮ መጀመሪያ ላይ ቃል ወደ ገባውላችሁ ህይወታችሁን ሊቀይር ወደሚችለው ወደዚህ አስገራሚ ሚስጥርና ስጦታ መተናል። አብዛኞቻችን ተስፋ ስንቆርጥ አንድ የማናስተውለው ትልቅ እውነት አለ። አሁን ላይ ውስጣችሁ እያዘነ ያልተሳካላችሁ እየመሰላችሁ ልባችሁ የሚደማ ከሆነ ያ የህመም ስሜት በራሱ በውስጣችሁ ትልቅ የስኬት ዘር እንዳለ ትልቅ ማረጋገጫ ነው። ህልም የሌለው ሰው፣ በውስጡ ትልቅ አቅም የሌለው ሰው ስላልተሳካለት አይቆጭም፣ አያዝንም፣ ዝም ብሎ ይተኛል እንጂ። እናንተ ግን ስላላገኛችሁት ነገር ውስጣችሁ የሚቆጨው ፈጣሪ በውስጣችሁ ያስቀመጠው ታላቅነት ስላለና ያንን ታላቅነት ገና ስላላወጣችሁት ነው። ስለዚህ ያ ህመማችሁ፣ ያ የተስፋ መቁረጥ ስሜታችሁ ተነስታችሁ እንድትሰሩ የሚቀሰቀሳችሁ የውስጥ ደውል እንጂ የውድቀታችሁ ምልክት አይደለም። ስለዚህ ይህንን ልዩ ሚስጥር በማሰብ ዛሬ አንድ ስጦታ ልሰጣችሁ እወዳለሁ። የ30 ቀን የዛሬ ቻሌንጅ ብየዋለሁ። ከዛሬ ጀምሮ ለተከታታይ 30 ቀናት ስለ ማጣት፣ ስለ እድል እጦት ወይም ስለ ሌላ ሰው ስኬት አንዲትም ቃል አታወሩም። በእነዚህ 30 ቀናት ሙሉ ትኩረታችሁን በራሳችሁ ህይወት፣ በራሳችሁ ጥረት እና በየቀኑ ማድረግ በምትችሉት ትንሽ ነገር ላይ ብቻ ታደርጋላችሁ። በ30ኛው ቀን መጨረሻ በውስጣችሁ የሚፈጠረውን አስገራሚ የአእምሮ ሰላምና የሥራ መነሳሳት ታዩታላችሁ። ይህንን ቻሌንጅ አብራችሁን የምትጀምሩ ሰዎች አሁን ከታች ኮሜንት ላይ እኔ ዛሬ ጀምራለሁ ብላችሁ ጻፉልኝ። ይህ ቪዲዮ በውስጣችሁ ትንሽም ቢሆን የተስፋ ጭላንጭል ከፈጠረ እባካችሁ ላይክ በማድረግ ቪዲዮውን ተስፋ ለቆረጡ ሌሎች ወንድም እህቶቻችን እንዲደርስ እናድርግ። ሐሳባችሁን፣ የገጠማችሁን ፈተናና ያላችሁን ጥያቄ ከታች ኮሜንት ላይ ጻፉልኝ። እያንዳንዷን ኮሜንት አነባለሁ። እስካሁን ሰብስክራይብ ያላደረጋችሁ ደግሞ አሁኑኑ ሰብስክራይብ በማድረግ የዛሬ ቤተሰብ ይሁኑ። የደውል ምልክቷንም ይጫኑ። እስከ መጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ትላንት አልፏል፣ ነገ የፈጣሪ ነው። እኛ ግን ዛሬ አለን። ዛሬን እንስራበት። በቀጣይ ቪዲዮ እስክንገናኝ
ዛሬ ኑሩት።